በቀዶ ህክምና ድንግልናን ማስመለስ በሸሪዓችን እንዴት ይታያል? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው እንደ ሸሪዓ አንዲት ሴት በካራዋ ወይም ደግሞ ክብረ ንጽህና ምንለው ድንግልና ምንለው ከተወገደ በኋላ እንደው መልሽ ያንን እንደገና መለስኩት ብትልም ኢዕቲባር አይኖረውም። ሸርዓን ተቀባይነት ያለው ነገር አይደለም። አስለን ለማታለል ወይም ደግሞ ለማጭበርበር ካልሆነ መስተቀር ድንግል ያልሆነችዋን ነኝ ብላ ለመዋሸት ካልሆነ ለሌላ ዓላማ ይሄ ነገር አይደረግም። ለምን የህክምና አይነት ተብሎ የሚወሰድ አይደለም። እንደ ሸርዓን የሆነ ነገር ሰው ታሞ ወይ ደግሞ የጤና እክል ገጥሞት ያንን የሚያስተካክልበት ወይም አካሉ ላይ የሆነ አይብ ነውር ተከስቶበት ሸይን ምንለው ነገር ተከስቶ ያንን ለማስወገድ እጅ ላይ ፊት ላይ የሆነ አካል ላይ የሆነ ቁስል ቢኖር የሆነ ጠባሳ ቢኖር እሱን የማስተካከል ያለምንም ጉዳት ያንን የማስተካከልና የማሳመር ሂደት ተብሎ አይወሰድም ይህ ነገር። ኢነማ ይሄ የሚመደበው በአብዛኛው የሚያወሩትም ይሄን አይነት ወሬ የሚያወሩትም ወይ በሐራም በወንጀል በዚና ክብረ ንጽህናውን ያጣች ሴት አይ ድንግል ነኝ ብላ ለማዋሸት ወይ ደግሞ ለማጭበርበር ሰው ይለኛል አይ ከሰው ምላስ እንዲባረግ ይሻለኛል ክብሯን አልጠበቀችም እንዳትባል የምታደርገው መላ የምትፈልግበት መንገድ ነው። እንዲህ አይነቱ ይሄ ሸርዓ ላይ ተቀባይነት የለውም። አስለን አውራዋን ከፍታ ለማሳየት የሚያስፈቅድ ምክንያት የለም። እዚህ ቦታ ላይ የህክምና ጉዳዮች ላይ ሸሪዓችን አውረትን መክፈት እስከምን ድረስ በሚለው የሚፈቅደው አለ። ለምን የሰው ልጅ አውራውን ማጋለጥ የለበትም። ሐፍረተ ገላ የሚባለውን አካሉን ለአጅነብይ ሰው ወይ ደግሞ ማየት ለማይፈቀድለት ሰው ገልጦ ማሳየት ሐራም ነው። መቼ ይፈቀዳል የሚለው ضرورة የሆነ የህክምና ጉዳይ ሲያጋጥም መታከም ያለበት የተለያየ በሐፍረት ገላ አካባቢ ወይም ከጉልበት እስከ እምብርት ያለው ሴት ልጅ መሸፈን ያለባት አካል ላይም ሌላው ሰውነቷም ላይም ሊሆን ይችላል የሆነ እክል የጤና እክል ይገጥማትና